አቶ ወርቁ አይተነ አግማስ ኢትዮጵያ ባወጣው መግለጫ መልስ ሰጥተዋል። ምን አሉ የምለውን ሁሉንም ነገር የምነግራችሁ ይሆናል። አግማስ ኢትዮጵያም ደግሞ ለወርቁ አይተነ ምን ነበረ የሰጡት መግለጫ የምለውን ሁለቱንም አያይዤ የማነብላችሁ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ለከደ ጁማችሁ በአዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ፎሎ ማድረግ እንዳትረሱ። አቶ ወርቁ አይተነ እንግዲህ እኔ ለፖለቲካ ሳይሆን ለህዝቤ ነው ለተቸገሩ ለተፈናቀሉ ለህዝቤ ነው የረዳውኝ ብለዋሉ እና የማነብላችሁ ይሆናል ወደ መረጃው ማለት ነው። መግለጫ አግማስ ኢትዮጵያ የበጎ አድራጎት ድርጅት ከኢፌዴሪ ሲቪክ ማህበረሰብ ድርጅቶች ባለስልጣን ፍቃድ ወስዶ መንቀሳቀስ ከጀመረ 4 ዓመታትን አስቆጥረዋል። በእነዚህ ዓመታት ውስጥ በርካታ በጎ ተግባራትን የፈጸመ የመንግስት አጋዥም ሆኖ የቆየ ድርጅት ነው። በተለይም ተፈናቃዮች ወገኖች ጋር በተያያዘ ዘርፍ ብዙ ስራዎችን በዕለት ደራሽ ደጋፊና በቅርብም ደግሞ በደቡብ ወሎ ሀርቡና ደጋን መጠለያ ካምፖች የዘለቀ መፍትሄ መርህን በመከተል በርካታ ወገኖችን እያደራጀ ወደ ስራ አስገብተዋል። አግማስ ኢትዮጵያ የእያንዳንዱን ስራዎች ሲሰራ በየአካባቢው ከሚገኙ የመንግስት መዋቅር ጋር የፕሮጀክት ስምምነት ፕሮጀክት አግሪመንት በመፈራረም ነው። በክልሉም ይሁን ከፌዴሪ መንግስት በሚቀመጠው አቅጣጫ መሰረት እየሰራ የቆየ ሲሆን በዚህም ድርጅታችን ከተለያዩ የዞን ሴክተር መሳሪያ ቤቶችን የእውቀትና የምስጋና ሰርተፍኬቶችን ተቀብሏል። አግማስ ኢትዮጵያ ይህን በጎ ተግባርና ወገኖችን በዘላቂነት ወደ ስራ የማስገባት እንቅስቃሴውን ለመደገፍ ያለመ የቀጥታ ስርጭት ኦንላይን የድጋፍ ማሰባሰቢያ ፕሮግራም ላለፉት 6 ቀናት ያደረገው ሲሆን በዚህ ፕሮግራም ላይ አንዳንድ ከድርጅታችን መርህ ጋር አብሮ የማሄድ አካሄዶችን አይተናል። ድርጅታችን ከፖለቲካ ከዘርና ሃይማኖት የጸዳና ገለልተኛ ሆኖ የሚሰራ መሆኑን ምንም አይነት የፖለቲካም ይሁን ሌላ ዓላማ ካለው ግለሰብም ይሁን ድርጅት ድጋፍ የማይቀበል መሆኑን ለማረጋገጥ እንወዳለን። በዚህ መሰረት እንዲህ አይነት አመለካከት ያላችሁ ጉዳዮች ከድርጅታችን ጋር ምንም አይነት ግንኙነት እንደሌላቸው በማረጋገጥ የድጋፍ ማሰባሰቢያውን መርሃ ግብሮችንም በይፋ ማጠናቀቅና መዝጋታችንን እንገልጻለን። አግማስ ኢትዮጵያ የሰብአዊነት እልፍ ሰላም ለሀገራችን ይላል። አቶ ወርቁ አይተነው በአግማስ ኢትዮጵያ በኩል የወጣውን የገንዘብ ድጋፍና አንቀበልም የሚል መግለጫ ተከትሎ በሰጡት ምላሽ ቃል የገቡትን 15 ሚሊዮን ብር በሌላ በኩል ለተረጂዎች እንዲደርስ እንደሚያደርጉ አስታውቀዋል። አቶ ወርቁ ድርጅቱን ድጋፉን ከፖለቲካ ጋር ማያያዙን እንዳሳዘናቸው ገልጸዋል። ለፖለቲካ ማዋል ብፈልግ 1000 መንገዶች ነበሩኝ ሲልም ድርጊቱን ኮንነዋል። እንደ አቶ ወርቁ ገለጻ ከመኖሪያቸው ተፈናቅለው መከራ የሚበሉ ወገኖችን ለፖለቲካ ጥቅም የሚያውል ተራ ሰው አይደለሁም። ድጋፉ የታቀደለት ዓላማ እንዲመታና በደብረ ብርሃን መጠለያ ጣቢያ ለሚገኙ ተፈናቃዮች እንዲደርስ በሌላ አማራጭ መንገድ እርዳታውን እንደሚያስተላልፉ በይፋ አረጋግጠዋል። ይህ በእንዲህ እንዳለ የአግማስ ድርጅት በወሰደው አቋም ላይ በርካታ የማህበራዊ ሚዲያ ተቋሞችም ድርጅትም ሰብአዊነትን ከፖለቲካ ጋር መቀላቀል ተገቢ እንዳልሆነ በመግለጽ ከፍተኛ ትችት እያቀረቡ ይገኛሉ። እንግዲህ ባለፈው ደብረ ብርሃን ላይ ሁላችሁም አይታችኋል። ቲክቶክ ላይ እነተኩር ብዙ ታዋቂ ቲክቶከሮች በተገኙበት ነው። አቶ ወርቁ አይተነ ለጉቺ በስልክ ነው እንደውም ቲክቶክ ላይ ወጥቶ ሳይሆን በስልኳ ነበረ ቦይስ ልኮላት እሷ ነበረች ያሰማችውና 15,000 የኢትዮጵያ ብር እንደሚያስገቡና እንደውም ለተኩር እንደውም የ5 ሚሊዮን መኪና እንደሚገዙለት ቃል ገብቶ ነበረ። ያው እንግዲህ ራብ ሰዓት አይሰጥማ የራብ ሰው ነው ራብን የሚያውቀው ማለት ነውና ይሄን ተመልክቶ በነጋታው እንግዲህ ይሄ ሁሉ ብር በፍጹም
ሊሆን አይችልም ሊረዱ አይችልም በሚል አግማስ ኢትዮጵያ መግለጫ ሰጥቶ ነበር። እንደሰማችሁ እንግዲህ አቶ ወርቁ አይተነህ መልስ ሰጥተዋሉ። ምንድነው መልስ የሰጡት? ያው እንደሰማችሁት እኔ ወይ ለመሳሪያ ወይስ ለተለያየ ለጦርነት ሳይሆን ለተራቡ ሰዎች ራባቸውን የሚያስታግሱበት የሚበላ ነገር የሚገዛበት እንጂ እኔ ወይ ለጦርነቱን ለማስፋፋት ለጦርነቱ የተለያየ ግብዓቶችን እንዲገዛበት አይደለም ያላችሁት ነገር እኔ በጣም አሳዝኖኛል፣ በጣም አስከፍቶኛል ብሎ ነው ያሉት ማለት ነው። በዚህ አኳያ እንግዲህ እንደምታዩት ባለፈውም እጻስ ላይ በተከሰተው ሁሉም ተረባርቦ አዶኒያ ራሱ ወደ 13 ሚሊዮን የኢትዮጵያ ብር ነበር በአንድ ቀን ያሰባሰበው። እሱም ሊታገድ ይችላል እየተባለ ነው ማለት ነው። በአሁን ሰዓት መግለጫ ወጥተዋል ኢትዮጵያ ላይ በራሳቸው መንገድ እንደዚህ ሶሻል ሚዲያ ላይ ወጥቶ እርዳታ የሚያደርጉ እርዳታ ሰብስቦ ለሰው የሚደርሱ ሰዎችን እናስቀራለን እያሉ ነው። በነገራችን ላይ በጣም ነው የሚያሳዝነው። አንዳንዴ አይዶን ነው ብቻ ይሄ ነገር እኔ ትክክል ነው አይደለም፣ ግን የሚረዳ ሰው በትክክል አሁን ለምሳሌ ለነዛ ተረጂ ሰዎች በትክክል ብሩ የሚያደርስ ሰው ካለ አሁን ላይ በዚህ በእርዳታ ዙሪያ በጣም አጭበርባሪ ሰዎች ለራሳቸው ጥቅም የሚያውሉ ሰዎች አሉ። ነገር ግን ደግሞ በትክክል ለዛ ሰው የሚያደርስ ሰው ከተገኘ ልክ እንደ ማስተር አብነት እንደ መልእክተኛው ብዙ አሉ ማለት ምሳሌ የሚሆኑ እና እንደነዚህ አይነት ሰዎች እነ አዱኒያም እነ ጆን ዳንኤልም ይሄዱ አሉ እንትን ላይ ማለት ነው ጸስ ላይ እና ትክክለኛ የሚያደርሱ ከሆነ ሳያሻርፉ ያን ገንዘብ የሚያደርሱ ከሆነ ምን ችግር አለ? መንግስት ለስንቱ ደርሶ ለስንቱ ይደርሳል። ህዝብ መንግስት ብቻ ይሰራዋል አይደለም፣ ግን ህዝብ ደግሞ መንግስትን ቢያግዝ ምን ችግር አለው? ምን ችግር አለውና ነው እርዳታ እንደዚህ ሶሻል ሚዲያ ላይ ወጥቶ እርዳታ የሚጠይቁ ሰዎችን የሚታገደው ለምንድን ነው እንዴ? ተው እንጂ እንደው ሰው እንዴት ነው የማይከለከል ነገር የሚከለክለው? ስንት አለ በየመንገዱ ያን ሁሉ እነዚህ ግለሰቦችን የሚያደርገው መንግስት እንደው ማለት እንደ ግለሰብ አይሆንም። ገባችሁ አይደለም ስላችሁ? አሁን እንደነ ማስተር አብነት ከልብ ይሄ ከመንግስት እኮ ቀጥራችሁ የምታሰሩ ሰው ከልብ ላይ ይሰራ ይችላል። ማስተር አብነት ግን ከልቡን አይደል የሚሰራው? ከልቡ እነዚህ ሶሻል ሚዲያ ላይ ለሰው የሚደርሱት ከልባቸው ነው። ለምን በቃ አላማቸው ይሄ ስለሆነ። ገባችሁ? የሆነን ስራ እኮ ዝም ብላችሁ ስትሰሩትና ከውስጥ ፈልጋችሁ ስትሰሩ ይለያያል። እነዚህ ሰዎች ፈልጎ ወዶ ነው ይህን ስራ የሚሰሩት እና ለምንድን ነው የሚከለክለው? አብዛኛዎቹም ደግሞ አሁን ኡስታዝ አቡበክርን የአማራ ጠል ነው ምንድን ነው አማራ መስሎ አማራ የሚያጠቃ ምናምን እያላችሁ በሃይማኖትም በዘርም ምናምን እየተሳደባችሁ ያላችሁ አላችሁ ማለት ነው። ኡስታዝ አቡበክር አግማስ ኢትዮጵያ ይሄን ነገር ፖስት አድርጉ ሲለው የእሱ ተከታይ ብዙ ስለሆነ እንጂ ወይስ እሱ ከእንደዚህ አይነት ነገር ላይ ደግፎ ነው ብዬ አላምንም። ለምን ደብረ ብርሃን ላይ ያለው የሁሉም እምነት ተከታይ ነው። ሙስሊም፣ ፕሮቴስታንት፣ ክርስቲያን ሁሉም። ወሎ ደግሞ እንደውም ጭራሽ ወሎ እንደውም ተጋብቶ እንዳለ ከሚኖሩት ከኢትዮጵያ አንደኛው ነች ወሎ ናት። እዚህ ልጁ አንዱ ማርያምን ስል አንዱ ወላይ ስል የሚያድጉት ማለት ነው። ዘላችሁ እምነት ላይ አትሄዱ ማለት ነው። እዛ ካምፕ ውስጥ ያለው ኦርቶዶክስ ወይስ ፕሮቴስታንት ብቻ አይደለም፣ ሙስሊሙም አለ፣ የተለያየ እምነትም ተከታዮች አሉ። ነገር ግን ደግሞ አታካርጋችሁ በእምነት የምትሄዱት በጣም ይደብራል። እና በተረፈው ደግሞ ይህን ነገር እኔ እቃወማለሁ በራሴ። ለተራብ ለምን ጊዜ አይሰጥምና እነዚህ ሰዎች ቢረዱ ምን ችግር አለው? ለምንድን ነው? ወይስ ደግሞ እነሱ አግማስ ኢትዮጵያ እንደዚህ እንደ ግለሰብ ወጥቶ ሶሻል ሚዲያ ላይ በነገራችን ላይ ታዋቂ መሆናችሁ እኮ ሰው ይጠይቃል። ዝም ብሎ አንድ ሰው ሳያምናችሁ አንስቶ አንድ ብር አይሰጥም። እንደዚህ ነው ብዬ የምለውና እናንተ ምንድን ነው የምታስበው? ማለቴ እንደዚህ ሶሻል የስንት ሰው ቤት እምባ የስንት ሰው ቤት ቀዳዳ እየተሸፈነ ነው። እንደዚህ መንገድ ላይ ይሁን የተለያየ ቦታ 1 ብር 2 ብር ሰው ሲሰጥ ቀላል አይደለም ይሄ ነገር። እንደ ቀላል አትዩ። ስንት ሰው
ችግር ነው የተቀረፈ ያለው። ይቅር የሚባለው ነገር እኔ አልስማማበትም። ይሄ በየሶሻል ሚዲያ በየቦታው እንትን የሚባለው ነገር ምንድን ነው? እርዳታ የሚሰበሰበው ነገር ይቆም የሚባለው ነገር እኔ አልስማማም። እናንተ ምን ትላላችሁ? ሰላም አለይኩም ወራህመቱላሂ